በአዲስ አበባ የተካሄደው በአህጉሪቱ ግዙፍ የተባለው የድሮን ትርኢት መነጋገሪያ ሆኗል። ከሰሞኑ የጤና ባለሙያዎች ተቃውሞ ጋር ተያይዞ የጤና ሚኒስትር ዴኤታ የነበሩትን ዶክተር አየለ ተሾመን በጠቅላይ ሚኒስትሩ ትዕዛዝ ከጤና ሚኒስትር ኃላፊነታቸው መባረራቸው ታውቋል። የኢትዮጵያ ጤና ባለሙያዎች ማህበር በእስር ላይ የሚገኙ 78 ባለሙያዎች በአስቸኳይ እንዲፈቱ መንግስትን አስጠንቅቋል። መንግስት አሸባሪ ብሎ በፈረጀው ሸኔ ላይ እርምጃ በመውሰድ አመራሩን መደምሰስ መቻሉን አስታውቋል። በአማራ ክልል በጸዳሉ የሚመራው የፋኖ ቡድን ከነመሪውና ታጣቂው እጁን በሰላም ለመከላከያ መስጠቱ ተሰምቷል። የአማራ ፋኖ በበኩሉ 7ኛ ሐዲስ ዓለማየሁ ክፍለ ጦር ባደረገው ጥምር ማጥቃት ከፍተኛ ጀብዱ መፈጸሙን አስታውቋል። በኢትዮጵያ በአንድ ወር ውስጥ 7 ጋዜጠኞች መታሰራቸውን ሲፔጂ ገለጸ። ውድ የሊቅ ሚዲያ ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎችም ትኩስ መረጃዎችን በዝርዝር ትሰማላችሁ። ወዳጅነታችን ጸንቶ እንዲቀጥል ሰብስክራይብ እና ሼር ማድረጋችሁን አትርሱ። ወደ ዜናዎቹ እናልፋለን። በአዲስ አበባ የተካሄደ በአህጉሪቱ ግዙፍ የተባለው የድሮን ትርኢት መነጋገሪያ ሆኗል። የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል የሆነው የድሮን ትርኢት ተካሂዷል። በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበት አቅም መንጸባረቁ ተነግሯል። ይህ ትርኢት ከትዕይንትነት ባለፈ ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት መሆኑ ተገልጿል። የምሽቱ የድሮን ትርኢት በአፍሪካ ትልቁ የድሮን ትዕይንት መሆኑ ተነግሯል። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 እየተካሄደ መሆኑ ይታወቃል። ይህ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ ፊንቴክ፣ ስማርት ሲቲ እና የቴክኖሎጂ ትምህርትን መሰረት ያደረገ 5 የትኩረት መስኮችን የያዘ ነው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው ኤክስፖ ከ10,000 በላይ ታዳሚዎች እንደሚሳተፉበትም ተገልጿል። ዶክተር አየለ ተሾመ ከስልጣናቸው ተነሱ። ከሰሞኑ የጤና ባለሙያዎች ተቃውሞ ጋር ተያይዞ የጤና ሚኒስትር ዴኤታ የነበሩትን ዶክተር አየለ ተሾመን በጠቅላይ ሚኒስትሩ ትዕዛዝ ከጤና ሚኒስትር ኃላፊነታቸው መባረራቸው ታውቋል። በምትካቸውም ወይዘሮ ሰረሃላ የምትባል ሰው መተካታቸው ነው የተነገረው። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች ከ4 ዓመት በፊት ሹመቶችን ሲሰጡ ወደ ኃላፊነት የመጡት ዶክተር አየለ ተሾመ ከዚህ ቀደም ከአስተዳደራዊ በደል ጋር በተያያዘ በጤና ባለሙያዎች ተደጋጋሚ ክስና ወቀሳ ይደርስባቸው የነበሩ አመራር ናቸው። በኮቪድ ወረርሽኝ ወቅት ሀገራዊ ጥሪ ቀርቦላቸው ወደ ስራ የገቡ የሕክምና ባለሙያዎችን ወረርሽኙ ከጠፋ በኋላ ቋሚ ከማድረግ ይልቅ የበርካቶችን ኮንትራት በማቋረጥ ተቃውሟቸው ተበራክቶባቸው እንደነበር ይታወሳል። በአማራ ክልል በደቡብ ጎንደር በጸዳሉ የሚመራው የፋኖ ቡድን ከነመሪውና ታጣቂው እጁን በሰላም ለመከላከያ ሰጥቷል ሲል የሀገር መከላከያ ሰራዊት አስታውቋል። በተመሳሳይ ሰሜን ጎጃም ደቡብ አቸፈር ላይ ፋኖ 26 ታጣቂዎች እንዲሁም በብራቅትና አካባቢው ሲንቀሳቀስ የነበረው ብዛት ያለው የፋኖ ታጣቂ ለመከላከያ በሰላም እጅ ሰጥቷል ብሏል። ፋኖ ይህ ዘገባ እስከተጠናከረበት ጊዜ ድረስ ለመግለጫው የሰጠው ማስተባበያ የለም። በተያያዘ መንግስት አሸባሪ ብሎ በፈረጀው ሸኔ ላይ እርምጃ በመውሰድ አመራሩን መደምሰስ መቻሉን አስታውቋል። የ6ኛ እዝ 1 ኮር የሰላም ጥሪ ባልተቀበለው የአሸባሪው ሸኔ ላይ ከጸጥታ ኃይል ጋር በመቀናጀት በወሰደው እርምጃ የአሸባሪው ቡድን መሪዎች ከነ ቡድን አባላቶቻቸው ሲደመሰሱ በርካቶች መማረካቸውንና እጅ መስጠታቸውን የኮሩ አዛዥ ብርጋዲየር ጄኔራል ሀብታሙ ምህረቴ ገልጸዋል። የኮሩ ሰራዊት በሰሞኑ በምዕራብ ሸዋ ዞን ግንደበረትና አቡነ ግንደበረት ወረዳ በሹንቄ ድሬ ፍጅ ገበያ ድፍኖ ኡርጋና በሺ አካባቢው ተሰማርቶ በወሰደው እርምጃ የአሸባሪው ቡድን አመራሮች ጃልድና ኦልና ጃልቡርቃ እንዲሁም ወርቅና ባይሳ ከ17 የቡድን አባሎቻቸው ጋር ሲደመሰሱ 21 የቡድኑ አባላት 13 ክላሽ ከ6 ኋላ ቀር መሳሪያ 2 የመገናኛ ሬዲዮ የተለያዩ የሕክምና መድኃኒቶች መማረካቸውንና በርካቶች እጅ መስጠታቸውን አዛዡ ተናግረዋል። አሸባሪው ኦነግ ሸኔ ህዝብን ለስቃይና እንግልት በማጋለጥ የንጹሃን ተስፋ በማጨለም ተቋማትን በማውደምና በመዝረፍ ግብና ዓላማ አድርጎ የተነሳ ቢሆንም ይህ ድርጊቱ እውን እንዳይሆን ፍላጎቱን ማክሸፍ ተችሏል ብለዋል። የአማራ ፋኖ 7ኛ ሐዲስ ዓለማየሁ ክፍለ ጦር ባደረገው ጥምር ማጥቃት ከፍተኛ ጀብዱ መፈጸሙን አስታውቋል። ፋኖ በአውደ ውጊያው መብረቁ ብርጌድ፣ አብረጀት ብርጌድ፣ አባይ ብርጌድ፣ ተድላጓሉና ጥቁር አንበሳ ተወርዋሪ ብርጌዶች ተሳትፈዋል ብሏል። ከፍተኛ ቁጥር ያለውን የጠላት ኃይል ደምስሻለሁ የሚለው ፋኖ በዚህም 27 ማቁሰሉንና 3 ወታደርና 3 የብልጽግና አመራሮችን መማረኩ ገልጿል። በሎጂስቲክስ ረገድ 6 ክላሽ
3210 የክላሽ ጥይት፣ 1250 የብሬን ጥይት፣ የወገብ ትጥቆችና 1 ስታር ሽጉጥ ገቢ ማድረጉን አስገንዝቧል። አንበር ከተማ ላይ ፋኖ የብልጽግና ቢሮ በቦምብ ማጋየቱንና ዋርዳያዎችን መግደሉን አክሎ አስታውቋል። የኢትዮጵያ ጤና ባለሙያዎች ማህበር በእስር ላይ የሚገኙ 78 ባለሙያዎች በአስቸኳይ እንዲፈቱ መንግስትን አስጠንቅቋል። ማህበሩ ጥያቄ እየጠየቀን ያለን ባለሙያ ለማሸማቀቅ በሚመስል መልኩ እንደ ማስፈራሪያ መጠቀሙ ከአንድ ትልቅ ኃላፊነት ካለበት ተቋም አይጠበቅም ብሏል። ከሰሞኑ የጤና ባለሙያዎች እንቅስቃሴና እያካሄዱ ካሉት ከፊል የስራ ማቆም ጋር በተያያዘ 78 የሚሆኑ ባለሙያዎች በእስር ላይ እንደሚገኙ ባለሙያዎቹና የኢትዮጵያ ጤና ባለሙያዎች ማህበር አስታውቋል። ጤና ባለሙያዎቹ በሰጡት ቃል ቀድሞ ከተፈቱት ውጪ አሁን በእስር ላይ የሚገኙ 78 ጤና ባለሙያዎች ናቸው ብለዋል። ይህ ማለት እስከ ትላንት የደረሰን ዳታ ነው። የዛሬውን አልጨረስንበትም። የተፈቱትን ሳይጨምር እንቅስቃሴው ከተጀመረበት ጊዜ ወዲህ ታስረው በእስር የሚገኙ ናቸው ብለዋል። ማህበሩ እስራቱና ድብደባው ቆሞ መንግስት ነገሩን ቆም ብሎ በማሰብ ጥያቄ እያነሳው ካለው ባለሙያ ጋር እልህ በመጋባት ታች ያለው ህብረተሰብ እንዳይጎዳ መጠንቀቅ ያስፈልጋል ሲልም አሳስቧል። ማህበሩ የትላንቱን የጤና ሚኒስቴር መግለጫ በተመለከተ በሰጠው አስተያየት ጤና ሚኒስቴር ያወጣው መግለጫ ከእውነታው የራቀ ትክክለኛ ጥያቄ እያቀረቡ ያሉ የጤና ባለሙያዎችን በሐሰተኛ መረጃ የተወናበዱ ምንም አይነት መሰረታዊ ጥያቄ የላቸውም ከማለት አይተናነስምና አገላለጹ ልክ አይደለም ሲል ተቃውሟል። ምንም እንኳ በዓለም አቀፍ ሰራተኞች ተቋምና በህገ መንግስቱ የመደራጀትና አድማ የመምታት መብት የተፈቀደ ቢሆንም የጤናው ዘርፍ ወሳኝና አድማ ከማይደረግባቸው ተቋማቶች አንዱ መሆኑን በመግለጫው ጠቅሷል ያለው ማህበሩ ይህ የተገለጸው የግል ሰራተኞች ላይ በወጣው አሰሪና ሰራተኛ አዋጅ ላይ የተገለጸ እንጂ በመንግስት ሰራተኞች አዋጅ ላይ የተቀመጠ አይደለም። ይህ ወሳኝ ነው ከተባለው ታዲያ እዚህ ላይ ለሚሰሩ ጤና ባለሙያዎች ወሳኝ ባይሆን እንኳን እንዴት መሰረታዊ ፍላጎታቸውን ለማሟላት አያሳዩም የሚል ጥያቄ ሰንዝሯል። ማንኛውም ጤና ባለሙያ ለማገልገል እስከ ተማረ ድረስ የሚያገለግልበትን እድል በትክክለኛው መንገድ መፍጠር እየተቻለ ጥያቄ እየጠየቀ ያለን ባለሙያ ለማሸማቀቅ በሚመስል መልኩ እንደ ማስፈራሪያ መጠቀሙ ከአንድ ትልቅ ኃላፊነት ካለበት ተቋም አይጠበቅም ሲል ወቅሷል። በሌላ በኩል ማህበሩ የኢትዮጵያ ጤና ባለሙያዎች ማህበር ቴሌግራም ቻናል ፕሬዝዳንቱ ከታሰረ በኋላ ከግንቦት 5 2017 ዓ.ም ጀምሮ ከጤና ባለሙያው ጥያቄ ጋር የማይሄድ ተቃራኒ ሀሳብ እየተንሸራሸረበት ይገኛልና ጤና ባለሙያው ይህን ይገንዘብ ብሏል። በተያያዘ መረጃ የኢትዮጵያ ሕክምና ተማሪዎች ማህበር በቅርቡ በአገር አቀፍ ደረጃ በኢንተርን ሐኪሞች ላይ እየደረሰ ያለው አያያዝ እጅግ በጣም አሳሳቢ መሆኑን ገልጸዋል። አንዳንድ ኢንተርን ሐኪሞች በአሁኑ ጊዜ በእስር ላይ መሆናቸውን የሚገልጽ ታማኝ መረጃ እንዳለውም ጠቁሟል። ሌሎች ደግሞ የአካዳሚክ ቅጣቶችና ማስፈራሪያዎችን፣ ዛቻዎችን እያስተናገዱ መሆኑን ገልጸዋል። ያለው ሁኔታ አስቸጋሪ ትኩረት የሚሻ ነው ብለዋል። ማህበሩ ኢንተርን ሐኪሞች ከሌሎቹ የጤና ባለሙያዎች ጋር በመሆን በጤና ሴክተር ውስጥ ስላሉት የስራ ፈተናዎች፣ ደህንነትና አጠቃላይ የስራ ተግዳሮቶች ስጋታቸውን ሲገልጹ መቆየታቸውን አስታውሰዋል። ኢንተርን ሐኪሞቹን ማሰር በግል ደህንነታቸውና ሙያዊ እድገታቸው ላይ ብቻ ሳይሆን በህዝብ አገልግሎት ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ ጠቁመዋል። ጉዳዩ የጤና ስርዓትም እንደሚነካ አስረድቷል። በኢትዮጵያ በአንድ ወር ውስጥ 7 ጋዜጠኞች መታሰራቸውን ሲፒጂ ገለጸ። የጋዜጠኞች መብት ተሟጋች ድርጅት ዛሬ ባወጣው መግለጫ ከታሰሩት ውስጥ የጅጅጋ ቴሌቪዥን ኔትወርክ ጋዜጠኛ የሆነው አህመድ አውጋ አንዱ ሲሆን በሶማሌ ክልል ታስሮ እንደሚገኝ ገልጿል። በሌላ በኩል የሐረሪ ክልል ማስ ሚዲያ ኤጀንሲ ኤዲተርና የቢዮ ፕሮዳክሽን መስራች የሆነው ሙሐመዲን አብዱላሂ ኡመር ባለፈው ወር መታሰሩን የገለጸው ሲፒጂ በዚህ ጋዜጠኛ ላይ በፌስቡክ ስም ማጥፋት የሚል ክስ እንደቀረበበት አስታውቋል። ይህ እንዳለ ሆኖ ባለፈው ወር ከታሰሩት ውስጥ የፈንታሌ ሚዲያ አዘጋጅ የሆነው ፋኑኤል ክንፈ እንደሚገኝበት ጠቅሶ በተጨማሪም ባለፈው ወር የሪፖርተር ጋዜጣ ባልደረባ የሆነው አበበ ፍቅር ታስሮ በዋስ መለቀቁንም ገልጿል። እንደ መግለጫው ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት ከኤርትራ በመቀጠል ሁለተኛዋ ለጋዜጠኞቹ ምቹ ያልሆነች ሀገር ሆናለች። የተከበራችሁና የተወደዳችሁ የሊቅ ሚዲያ ቤተሰቦች ውድ ጊዜያችሁን ሰውታችሁ መርጣችሁን ወዳችሁ አብራችሁን ስለቆያችሁ የከበረ ምስጋናችን በእያላችሁበት ይድረሳችሁ ብለናል። ልምድ ባላቸውና በወጣት ባለሙያዎች ጥምረት የተመሰረተው ሚዲያችን በቀጣይም ትኩስና እውነተኛ መረጃዎችን ወደ እናንተ ማድረሱን ይቀጥላል። ቤተሰባዊነታችን ይቀጥል ዘንድ ሰብስክራይብ እና ሼር ማድረግ አትርሱ። በድጋሚ እስክንገናኝ ቸር ጊዜ ተመኘን።